ሰላም ጤና ይስጥልኝ። ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 11 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 5 ቬክተር ፓርት 5.7 አፕሊኬሽን ኦፍ ቬክተር የሚል ርዕስ ነው። በዛሬው ቪዲዮ ላይ አፕሊኬሽን ኦፍ ቬክተር፣ ቬክተር ኤንድ ላይን፣ ቬክተር ኤንድ ሰርክል ኤንድ ኢኩዌሽን ኦፍ ታንጀንት ላይን ኦን ዘ ሰርክል የሚል ሶስት አፕሊኬሽኖችን በዛሬው ቪዲዮ ላይ ይዣለሁ። በርከት ያሉ ኤክሰርሳይሶች እንደዚሁም የተለያዩ ፎርሙላዎችን ፕሩፍ እናደርጋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ይህ አምፕሊፋየር ኤጁኬሽናል ሴንተር ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉልኝ። እስከ መጨረሻው ድረስ አብራችሁን ቆዩ። የመጀመሪያው ቬክተር ኤንድ ላይን የሚል ነው። ቬክተር ኤንድ ላይንስ ይህንን ትምህርት ከተማራችሁ በኋላ ስለ ቬክተር ኢኩዌሽን እንደዚሁም በሁለተኛ ደረጃ ስለ ፓራሜትሪክ ኢኩዌሽን ኦፍ ላይን እንደዚሁም በሶስተኛ ደረጃ ደግሞ ኢኩዌሽን ኦፍ ላይን ኢኩዌሽን ሶስት ነገሮችን ታውቃላችሁ ማለት ነው። ይህንን ንዑስ ርዕስ ከተማራችሁ በኋላ ማለት ነው። የመጀመሪያው ቬክተር ኢኩዌሽን የምንለው መጀመሪያ ከታች ምስሉን እናየው። ከታች ምስሉ ላይ የምትመለከቱት ቬክተር ቪ ይሄ በሰማያዊ ከታች የተሰመረው መስመር ያ ቬክተር ይባላል። እንግዲህ ቬክተር ኢኩዌሽኑም ከየት መጣ ስንል ይችን ሰማያዊዋን ላይን ወደ ታች ያለችዋን ላይኗን ብቻ በመውሰድ ይህን ላይን ነው እንግዲህ ቬክተር ኢኩዌሽን የምንለው። እንዴት እናወጣዋለን? ቬክተሩ ሪፕሬዘንት የሚያደርገው x1 ማይነስ ኤክስ ኖት ኮማ ዋይ ማይነስ ዋይ ኖት ነው። ይህ እንዴት መጣ ብለን ሞር ግልጽ ስናደርገው ቬክተሩ የሚያሳየው ከታች በሰማያዊ የተቀመጠችው ቬክተር ቪ አር ኖት አር ነው። እንደምትመለከቱት አር ኖት አር ዋን ነው። አር ኖት አር ዋን ማለት ደግሞ ከአር ዋን ላይ አር ኖት ወይም ሴንተሩን መቀነስ ማለት ነው። ይህ ማለት እያንዳንዱ ኦርደር ፔር እዚህ ጋር ብንወስዳቸው አር1 ማለት ኤክስ1 ዋይ1 ነው። ኤክስ1 ኮማ ዋይ1 ነው። እንደዚሁም አር ኖት ማለት ደግሞ ኤክስ ኖት ማይነስ ዋይ ኖት ነው። ከዚህ ተነስተን ነው እዚህ ጋር ኤክስ1 ዋይ1 ማይነስ ኤክስ ኖት ዋይ ኖት ይህንን ሪአሬንጅ ስናደርገው ከኤክስ1 ላይ ኤክስ ኖት ኮማ ዋይ ማይነስ ዋይ1 ማይነስ ዋይ ኖት ይህ ቬክተር ወይም ከታች የተቀመጠውን ቬክተር ሪፕሬዘንት የሚያደርግልን ነው ማለት ነው። እዚህ ጋር የምትመለከቱት እሱን ነው። ኤክስ1 ማይነስ ኤክስ ኖት ኮማ ዋይ ማይነስ ዋይ ኖት ከዚህ ነው የመጣው ማለት ነው። ይሄ ቬክተር ነው። ቬክተር ቪ ሪፕሬዘንት የሚያደርገው አር ኖት አር ዋንን ነው። ሌትስ ሴይ አር ከታች አንድ ቬክተር ደግሞ ተሰጥቷል። አር ኤክስ ዋይ በኤክስ ዋይ ሪፕሬዘንት የሚደረግ አንድ ቬክተር አለ። ቢ ኤኒ ፖይንት ኦን ዘ ላይን ማንኛውም ፖይንት በላይኑ ላይ ያለ ቢሆን ዘ ፖዚሽን አር ፍሮም ዘ ኦሪጂን ቱ ኤኒ ፖይንት ኦን ዘ ላይን ኤል ኢዝ ኦብቴንድ ባይ ይህን ይሰጠናል ማለት ነው። ኦ አር ኖት ፕላስ አር ኦ አር ኢዝ ኢኳል ቱ ኦ አር እነዚህ ቬክተሮች ናቸው። ይሄው ከላይ ቬክተር መሆናቸውን በዚህ ገልጻቸዋለሁ። አር የምንለው ከታች የተቀመጠው ነው። ይሄውና ከብቤላችኋለሁ። አር ኤክስ ዋይ ነው። በላይኑ ላይ የሚገኝ ላይኑ ይሄው ኤል ሪፕሬዘንት ተደርጓል። በሱ ላይ የሚገኝ ማንኛውም ፖይንት ነው። ከሴንተሩ አር ያህል ርቀት አለው። እዚህ ጋር ከታች እንደምትመለከቱት ስሞል አር ያህል ማለት ነው። ከኦሪጂን እየተነሳን ይሄንን ሪፕሬዘንት ስናደርገው ኦ አር ኖት ማለት ከሴንተሩ እስከ አር ኖት ያለው ዛት ሚንስ አር ኖት ይኸውላችሁ ውስጥ ላይ ተቀምጧል ቬክተር ስሞል አር ኦ ተብሎ ማለት ነው። ከኦ አር ኖት ያለው ቬክተር አር ኦ ሲደመር ቲ ማለት ኤኒ ሪል ነምበር ኦር ኮንስታንት ነምበር ነው። ቲ ታይምስ ቪ ማለት ደግሞ ከላይ መጀመሪያ መግቢያችን ላይ ሪፕሬዘንት አድርገነዋል። ቪ ማለት አር ኖት አር ዋን ነው ብለን
ገልጸነዋል መጀመሪያ ቀድመን ማለት ነው። is equal to r ማለት ደግሞ ከታች ያለችው ቬክተር ከኦሪጂን እየተነሳ የሚሄደው ማለት ነው። ውስጥ ላይ ምልክት ላድርግላችሁ። ኦ ማለት ይሄ ወደ ላይ ያለው ነው። ወደ ታች የተመለሰው ደግሞ ቬክተር ቪ ሲሆን ከታች በኩል ያለው በቀይ የተጻፈው ላይን ደግሞ አር ከሴንተሩ ወይም ከኦሪጂኑ እስከ አር ድረስ ወይም ኤኒ ፖይንት ኦን ዘ ላይን እዛ ድረስ የተሰመረ መስመር ነው። ስለዚህ አር ኖት ፕላስ ቲ ታይምስ ቪ ሙሉ ቬክተሯን እዚህ ጋር ነጥዬ ባወጣት እዚህ ጋር ማን አለ? ቬክተር ቪ አለ ወደ ታች ሲባዛ ኤኒ ፖይንት ኦን ዘ ላይን ያልነው ለምሳሌ እስከ አር ድረስ ያለው ስካለር መልቲፕል ነው። ቬክተሩ በዋናነት ካገኘ ነው። እዚህ ጋር ያለውን ቬክተሩን በዋናነት ከተገኘ ወይም ኤክስፕረስ ማድረግ ከቻል ከዛ በኋላ የሚኖረው ርቀት ስካለር መልቲፕል ይሆናል ማለት ነው። ለምሳሌ ወደ ላይ የሚሆን ወደ ታች ኤኒ ስካለር መልቲፕል በማንኛውም ስካለር ቁጥር ኔጌቲቭ ፖዚቲቭ ሊሆን ይችላል። የዛ ብዜት ነው የሚሆነው በላይኑ ላይ ማለት ነው። ለምሳሌ ይሄ ላይን እታች እሲ ላይን ቢወርድ ራሱ ስካለር መልቲፕል ነው የሚሆነው ቲ ታይምስ ቪ ነው ማለት ነው። ዞሮ ላይኑን መልቀቅ የለበትም የቬክተሩን ዳይሬክሽን ስላወቅ ነው። ለዛ ነው ቲ ታይምስ ቪ ያልነው ማለት ነው። ስለዚህ ቲ ታይምስ ቪ አሁን ይሄ ጋና ያለው አር ብለን የምንጠራው ማለት ነው። ከታች ደግሞ ከኦሪጂኑ ላይ በታች በኩል የተሰመረ ማን አለ? አር የሚባል አለ። ስለዚህ ማን ይሰጠናል? በቬክተር አዲሽን ሜተድ ከላይኛው አርኦ ሲደመር ወደ ታች ያለው ቬክተር ማንን ይሰጠናል? ከታች ያለውን ቬክተር ይሰጠናል ማለት ነው። ስለዚህ ሰሙ የመጣው ከዛ ነው ማለት ነው። ናው አር ማለት አር is equal to ro plus t times v where t is an element of real number ማንኛውም ሪል ነምበር ማለት ነው። ይሄ አር ነው። ቦታ ነው ያቀያየርኩት፣ ምንም አላደረኩትም። ይሄ ቬክተሩ እንዳለ ነው። r is equal to ኮድ የነበረውን ቦታ ነው ያቀያየርኩት። r is equal to r not plus t times of v where t is an element of any real number ቢሆን xy የምንለው r ነው ፖይንቱ ማለት ነው። ኤኒ ፖይንት ኦን ዘ ላይን ብለን ሪፕሬዘንት ያደረግነው ነው ከታች ጋር መዳረሻው ማለት ነው። r ታይም r xy ማለት ነው። ሶ xy is equal to x not, y not plus t times v ይሆናል ማለት ነው። x not y not ማለት r not ማለት ነው። ይሄው ከላይ የተቀመጠው r not r 0 ወይም ኢኒሻል ማለት ነው። x not y not ይሄንን ይገልጻል። ፕላስ t times v ኦኬ v ማለት ሌትስ ሴይ v p ኪው ብንለው ዛት ሚንስ መጀመሪያ ላይ ቬክተር ኢኩዌሽኑን አግኝተናል። ይህ ማለት x1 - x ኖት y1 - y ኖት ይሄንን የመጀመሪያውን p እንበለው ከቬክተሩ ውስጥ ማለት ነው። ይሄኛውን ደግሞ q እንበለው። ስለዚህ ያ ነው v is equal to p ኪው ብንለው ሌት ናው ይሄ x is equal to x not plus t times p and y is equal to y not plus t times q p ማለት x not y not x1 - x not ነው። q ማለት ደግሞ y1 - y not ነው። ይሄ ፓራሜትሪክ ኢኩዌሽን ይባላል። ፓራሜትሪክ ኢኩዌሽን ኦፍ ቬክተር ይባላል። ፓራሜትሪክ ኢኩዌሽን ኦፍ ቬክተር ሲባል ከላይ ሪፕሬዘንት የሚያደርገው መጀመሪያ እዚህ ላይ ጠቅለል ሳደርግላችሁ ይሄ ቬክተሩን ነው ሪፕሬዘንት የሚያደርገው ቬክተሩን ነው። እዚህ ጋር ያለው ደግሞ ከታች ቬክተር ኢኩዌሽን ይሄ በቀይ የከበብኩላችሁ ቬክተር ኢኩዌሽኑን ነው። ከታች ሁለቶቹ ደግሞ ፓራሜትሪክ ኢኩዌሽኑን ሪፕሬዘንት ያደርጋሉ ማለት ነው። ቬክተር ኢኩዌሽን እነዚህ ከታች ያሉት ሁለቱ ደግሞ ፓራሜትሪክ ኢኩዌሽን ኦፍ ላይን ይሆናል ማለት ነው። ዘ ሲስተም ኦፍ ኢኩዌሽን ኢዝ ኮልድ ፓራሜትሪክ ኢኩዌሽን ይባላል። ከላይ ያያችሁት ፓራሜትሪክ ኢኩዌሽን ነው የምንለው። ፒ እና ኪው ዜሮ መሆን የለባቸውም ማለት ነው። ቲ ኢዝ ኢኳል ቱ x1 - x ኖት ኦቨር ፒ ኤንድ ቲ ኢዝ ኢኳል ቱ y1 - y ኖት ኦቨር ኪው የሚለው
አሁን ይሄ እንዴት መጣ ስንል ከላይ ከፓራሜትሪክ ኢኩዌሽኑ ላይ ነው። ፓራሜትሪክ ኢኩዌሽኑ ምንድነው የሚለው ከላይ እንዳያችሁት ኤክስ እኩል ይሆናል ኤክስ ኖት ፕላስ ቲ ታይምስ ኦፍ ፒ ነው አይደለም የሚለው የመጀመሪያው። ከዚህ ተነስተን ቲን ስንፈልግ ኤክስ ማይነስ ኤክስ ኖት ኦቨር ፒ ነው የሚሆነው። ሁለተኛ ዋይ ኢዝ ኢኳል ቱ ዋይ ኖት ፕላስ ቲ ታይምስ ኪው ነው የሚሆነው። ከዚህ ተነስተን ቲን ስንፈልግ ደግሞ ዋይ ማይነስ ዋይ ኖት ኦቨር ኪው ይሆናል ማለት ነው። ስለዚህ እነዚህ ሁለቱ ቲዎች እኩል ስለሚሆኑ ቲ ኢዝ ኢኳል ቱ ኤክስ ዋን ማይነስ ኤክስ ኖት ኦቨር ፒ እና ቲ ኢዝ ኢኳል ቱ ዋይ ዋን ማይነስ ዋይ ኖት ኦቨር ኪው ይሄ ነው ማለት ነው። እነዚህ ሁለቱ ቲዎች እኩል የሚመጡበት ወይም እነዚህን ሁለቱን እኩል ስናደርግ ኤክስ ዋን ኤክስ ኖት ኦቨር ፒ ኢዝ ኢኳል ቱ ዋይ ዋን ማይነስ ዋይ ኖት ኦቨር ኪው which is the standard equation of line ተብሎ ይጠራል ማለት ነው። ስለዚህ ይሄ ሌላኛው ቬክተር እና ላይን ላይ የምንፈልገው ስታንዳርድ ኢኩዌሽን ኦፍ ላይኑን የምንፈልግበት ሶስተኛው ፎርሙላችን ይሄ ነው ማለት ነው። እንግዲህ ከላይ ቬክተርን አየን፣ ቬክተር ኢኩዌሽንን አይተናል፣ ፓራሜትሪክ ኢኩዌሽንን አየን፣ ስታንዳርድ ኢኩዌሽን ኦፍ ላይንን ሶስተኛው ከኢኩዌሽኖች ውስጥ ሶስተኛው ይሄ ነው ማለት ነው። በዚህ መሰረት እስኪ ምሳሌዎችን እንስራ። እዚህ ጋር ምሳሌ አለ። ኮንሲደር ዘ ላይን ፓሲንግ ስሩ ዘ ፖይንት 14 ከታች የተሰጠ ፊገር አለ። ፓሲንግ ስሩ ዘ ፖይንት 14 ሪፕሬዘንት የሚያደርገው ኤክስ ኖት ዋይ ኖት ነው ወይም ኢኒሻል ነው። 2 ደግሞ ኤክስ ዋን ዋይ ዋን ማለት ነው። ኤክስ ዋን ዋይ ዋን ሲሆን find the vector equation, find the parametric equation, find the standard equation የሚለው ነው። ቬክተር ኢኩዌሽን ምንድነው? ከላይ እንደነገርኳችሁ x, y is equal to x, y is equal to ፎርሙላው x ኖት y ኖት ፕላስ t ታይምስ p ኪው ብለናል አይደለ? ፒ ኪው ነው ብለናል። ይሄ ቬክተር ኢኩዌሽኑ ነው። አሁን ፒ ማን ነው ኪው ማን ነው ስንል ፒ ኪው ሪፕሬዘንት የሚያደርገው ቬክተሩ ነው። መጀመሪያ ላይ መግቢያ ላይ የመጀመሪያው መስመር ላይ የሚያሳያችሁ ቬክተር ቪ ፒ ኪው ነው። ይህን እንዴት ነው የምናገኘው? ኤክስ ዋን ማይነስ ኤክስ ኖት ኮማ ዋይ ዋን ማይነስ ዋይ ኖት ብለን ነው ይህንን የምናገኘው ማለት ነው። ስለዚህ ከኤክስ ዋን ላይ ኤክስ ኖትን ኮማ ዋይ ዋን ማይነስ ዋይ ኖት 2 ሲቀነስ 1 ይሆናል ኮማ 2 ሲቀነስ 4 ኔጌቲቭ 2 ይሆናል ማለት ነው። ኦኬ 2 ሲቀነስ 1 ኤጋ ሲቀነስ ነው። ከ2 ላይ 4 1 ኔጌቲቭ 2 እዚህ ጋር ሰብስቲቲዩት ላድርገው። ኤክስ ኖት ዋይ ኖት 1 4 ነው። 1 4 ፕላስ t ታይምስ 1 ኮማ ኔጌቲቭ 2 ይሆናል ማለት ነው። ስለዚህ ይሄ ቬክተር ኢኩዌሽን ተብሎ ይጠራል። የመጀመሪያው የኤ ማለት ነው። ሁለተኛው ቢ ፋይንድ ዘ ፓራሜትሪክ ኢኩዌሽን። ፓራሜትሪክ ኢኩዌሽን እዚህ ጋር መነጣጠል ነው። ኤክስን ከዚህ ኤክስን ትወስዳላችሁ። ከዚህ የመጀመሪያው ኤክስ ኖት አለ ሲደመር ከዚህ ደግሞ ቲ ታይምስ ፒ ቲ ብቻውን 1 ቲ ታይምስ 1 እና y is equal to y ኖት ደግሞ 4 minus 2 times of t ይሄ ፓራሜትሪክ ኢኩዌሽን ይባላል። ሲ ደግሞ ስታንዳርድ ኢኩዌሽን ኦፍ ላይን x minus x ኖት ፎርሙላው ማለት ነው ኦቨር p is equal to y minus y ኖት ኦቨር q ነው። ከዚህ ተነስተን x minus x ኖት x minus x ኖት x minus x ኖት 1 ነው ኦቨር p 1 ነው is equal to y minus y ኖት y minus y ኖት 4 ነው ኦቨር q ደግሞ ኔጌቲቭ 2 ነው። ናው ክሪስ ክሮስ እናድርገው እዚህ ጋር minus 2x plus 2 is equal to y minus 4. Now minus 2x
minus 2x minus y minus 6 is equal to 0 ይመጣል ማለት ነው። ሶሪ እዚህ ጋር ፕላስ ነው የሚሆነው። ሁሉንም በኔጌቲቭ ካበዛችሁት በዚህ መልኩም ሊገለጽ ይችላል። እዚህ ጋር y minus 6 is equal to 0 ሊባል ይችላል ማለት ነው። ስለዚህ ይሄ የላይኑ ስታንዳርድ ኢኩዌሽን ይሆናል ማለት ነው። የመጨረሻው ነው ይሄ። ሌላ ሁለተኛው ምሳሌ consider the line passing through the point 2 2 and with the direction of vector 1 4 then find the vector equation. B find the parametric equation. ሁለት ጥያቄዎች ናቸው። እዚህ ጋር ቬክተሩ ተሰጥቷል ራሱ 1 4 ማለት ነው። 1 4 ተሰጥቷል። ይሄ x ኖት y ኖት ነው ኢኒሻሊ ማለት ነው። ናው ቬክተር ኢኩዌሽን ምንድነው የሚለው x, y is equal to x ኖት y ኖት x ኖት, y ኖት plus t times p cube ወይም ሲምፕሊ ቬክተሩ አይደል? p cube ማለት ቬክተር ነው። በዚህ መሰረት ይሄ 2 plus t times 1 4 ይሆናል ማለት ነው። ስለዚህ ይሄ xy standard equation of find the equation of vector ለሚለው የኤ መልስ ማለት ነው። ቢ ደግሞ ፓራሜትሪክ ኢኩዌሽን ነው። እዚህ ጋር መነጣጠል ነው። x እኩል ይሆናል 2 ሲደመር t እና y is equal to 2 ሲደመር 4 times of t ይሆናል ማለት ነው። ስለዚህ ጥያቄዎቻችን እነዚህ ናቸው ማለት ነው። ሌላው ሁለተኛው ቬክተር ኤንድ ሰርክል የሚለው አፕሊኬሽን ነው። እንግዲህ ቬክተር እና ላይን ከላይ ፎርሙላውን ድራይቭ አደረግን። ሁለተኛው ቬክተር ኤንድ ሰርክል የሚለው ነው። ቬክተር እና ሰርክል ደግሞ በተለይ በዚህ ርዕስ ስር የሰርክልን ፎርሙላ ድራይቭ እናደርጋለን ማለት ነው። the circle centered at cx not y not x not y not ማለት ሴንተሩ ነው። የሰርክሉ ሴንተር ብለን እንጠራዋለን። and rb using position vector of any point the circle on rxy ደግሞ ማንኛውም ፖይንት በሰርክል ላይ ያለ ማለት ነው። ማንኛውም ፖይንት በሰርክል ላይ ያለ ማለታችን ነው። ይሄ rxy ማለት ነው። የትኛውም ቦታ ላይ ሊሆን ይችላል r በሰርክሉ ላይ ማለት ነው። at any point እንደሚላችሁ the vector of any point on the circle rxy። ስለዚህ rxy ማለት ማንኛውም ፖይንት በሰርክሉ ላይ ሲሆን ልክ ከላይ ቬክተር እና ላይን ማንኛውም ፖይንት በላይኑ ላይ on the line ብለን እንደሰየም ነው። ይሄም በሰርክሉ ላይ ብለን ይሄን ፖይንት እናስቀምጣለን። let's say rxy ማለት ነው። c ሴንተር ነው x ኖት y ኖት ሲሆን x minus x ኖት ስኩዌር plus y minus y ኖት ስኩዌር is equal to r ስኩዌር። ስለዚህ ይሄ ሰርክል ፎርሙላ ነው። x minus x ኖት ስኩዌር plus y minus y ኖት ስኩዌር is equal to r ስኩዌር የሰርክል ፎርሙላ ማለት ነው። ይሄ እንዴት መጣ የሚለውን እስኪ እንስራ። የመጣበትን መንገድ ይሄ ፎርሙላ ከየት መጣ የሚለውን ማወቅ ስላለብን ማለት ነው። ይሄን ቬክተሩን ልሳለው። ለምሳሌ ይሄ o ነው ወይም ኦሪጂን ነው። ከኦሪጂኑ እስከ ሴንተሩ ሌትስ ሴይ ቬክተር c ልበለው። ይሄንን ይሄ ቬክተር c ነው። ይሄኛው ደግሞ ራዲየስ ኦፍ ሰርክል የሰርክሉ ራዲየስ በአረንጓዴ የተገለጸው ማለት ነው። ራዲየስ ኦፍ ሰርክል ከኦ እስከ እዚህ ቦታ እነዚህ ሁለቶቹ የሚገናኙበት ደግሞ r any point on the circle ብለን ከላይ ኤክስፕረስ ያደረግነው ማለት ነው። ይሄ xy ይችኛዋ ፖይንት ከላይ x ኖት y ኖት ወይም ሴንተር ኦፍ ዘ ሰርክል x ኖት y ኖት ማለት ነው። በጣም ጥሩ። የቬክተሩ ዳይሬክሽን እንደምትመለከቱት ከላይ እዚህ ጋር ምን ማለት እንችላለን? ቬክተር c ሲደመር
ራዲየስ ኢዝ ኢኳል ቱ ከታች ያለው ደግሞ ቬክተር አር ነው። ቬክተር አር ይሄ ቬክተር አዲሽን ሜተድ ይባላል። ሲ ሲደመር አር ራዲየስ ኦፍ ዘ ሰርክል ሲ ፕላስ ራዲየስ ኦፍ ዘ ሰርክል ኢዝ ኢኳል ቱ ቬክተር አር ከታችኛው ያለው ቬክተር አር ማለት ነው። ይህ ማለት አርን እንፈልግ ብንል ከዚህ ላይ ተነስተን ቬክተር አር ማይነስ ሲ ይሆናል ማለት ነው። ቬክተር ሲ ኦኬ። ይሄኛው ማግኒቲዩድ ነው እንደምታውቁት አር ነው፣ ራዲየስ በማግኒቲዩድ ነው መቀመጥ ያለበት። እነዚህ ሁለቶቹ ግን ቬክተሮች ናቸው። ስለዚህ ይሄን ምን እናደርጋለን? ማግኒቲዩድ እናስቀምጣለን ማለት ነው። ወይም በማግኒቲዩድ ውስጥ ይሆናል። ሬዲየሱ በነምበር ብቻ ኤክስፕረስ መደረግ ስላለበት ይሄኛው ደግሞ ቬክተር ስለሆነ ማግኒቲዩድ መኖር አለበት ማለት ነው። ናው አሁን ከዚህ ተነስተን ቦት ሳይድ ስኩዌር እናድርገው። አር ስኩዌር ኢዝ ኢኳል ቱ አር ቬክተር አር ማይነስ ቬክተር ሲ ዘ ሆል ስኩዌር ማለት ነው። ይህ ማለት አር ስኩዌር ኢዝ ኢኳል ቱ አር ማለት ቬክተር አር ማለት እዚህ ጋር ለብቻው ላውጣው። ቬክተር አር ማለት ከታች ያለው ነው። ከታች ከኦ እስከ አር ድረስ ያለው በሰማያዊ ያለው ቬክተር ነው። እሱም ቬክተር እንዴት ነው የምናገኘው? ቬክተር አር ኤክስ ዋይ ነው። ከኦሪጂኑ እስከ አር ድረስ ያለው ኤክስ ዋይ ነው። ሌላው ሲ ነው። ቬክተር ሲ የምንለው ደግሞ ኤክስ ኖት ኮማ ዋይ ኖት ማለት ነው። ኤክስ ኖት ዋይ ኖት ቬክተር ሲ ኤክስ ኖት ዋይ ኖት አር ማለት ኤክስ ዋይ ነው። ይህንን ከምስሉ ላይ ነው ያወጣሁት። ቬክተር አር ማለት አር ካፒታል አር ኤክስ ዋይ ነው ሪፕሬዘንት የሚያደርገው። ሲ ማለት ደግሞ ኤክስ ኖት ኮማ ዋይ ኖት ነው። ይህንን በቀጥታ እዚህ ፎርሙላ ላይ ሳመጣው አር ማይነስ ሲ ነው የሚለው። ዛት ሚንስ ኤክስ ማይነስ ኤክስ ኖት ኮማ ዋይ ማይነስ ዋይ ኖት ይሆናል ማለት ነው። ዋይ ማይነስ ዋይ ኖት ማግኒቲዩድ እዚህ ጋር ስኩዌር ይሆናል። ዜርፎር አር ስኩዌር ኢዝ ኢኳል ቱ ኤክስ ማይነስ ኤክስ ኖት ዘ ሆል ስኩዌር ፕላስ ዋይ ማይነስ ዋይ ኖት ዘ ሆል ስኩዌር ዋይ ማይነስ ዋይ ኖት ዘ ሆል ስኩዌር። ይሄ ፎርሙላ ነው ከላይ በቢጫ የተቀመጠው። ይሄ ስታንዳርድ ኢኩዌሽን ኦፍ ላይን ብለን እንጠራዋለን ማለት ነው። ስለዚህ ይሄ ፎርሙላ የመጣው በዚህ መንገድ ነው ማለት ነው። ቬክተር አዲሽንን ተጠቅሜያለሁ። ቬክተር ሲ ፕላስ ራዲየስ ኦፍ ዘ ሰርክል ኢዝ ኢኳል ቱ ቬክተር አር ስሞል አሩን ይሰጠናል ብለን የተነሳ ነው። ሬዲየሱ ሁል ጊዜ በቁጥር መገለጽ ስላለበት ማግኒቲዩድ ስለሆነ ሬዲየሱን ፈለግሁ እዚህ ጋር ሬዲየስ ኢዝ ኢኳል ቱ ቬክተር አር ማይነስ ቬክተር ሲ ሆነ ማለት ነው። ስለዚህ ማግኒቲዩድ ያስገባሁት ሬዲየስ በመቀመጥ ስላለበት ነው። በነምበር ኑሜሪካል ቫልዩ ስለሆነ ነው። ቬክተር አር ማለት ኤክስ ዋይ ሲሆን ቬክተር ሲ ማለት ኤክስ ኖት ዋይ ኖት ነው። ስለዚህ ኤክስ ማይነስ ኤክስ ኖት ኮማ ዋይ ማይነስ ዋይ ኖት ይሆናል። ዘሆል ስኩዌር ሲሆን እያንዳንዱ ለየብቻ ስኩዌር ይሆናል። አር ስኩዌር ኢዝ ኢኳል ቱ ይሄ ስታንዳርድ ኢኩዌሽን ኦፍ ሰርክል ብለን እንጠራዋለን ማለት ነው። ፎርሙላው ይሄ ነው። እስኪ አንድ ምሳሌ እዚህ ጋር የመጀመሪያው ምሳሌ ፋይንድ ዘ ኢኩዌሽን ኦፍ ዘ ሰርክል ሴንተርድ አት ሴንተር ኤክስ ኖት ዋይ ኖት ማለት ነው። ስለዚህ እዚህ ጋር ኤክስ ኖት ዋይ ኖት ተሰጥቷል። ኤንድ ዘን ራዲየስ 4 ተሰጥቷል። ኢኩዌሽን ኦፍ ዘ ሰርክል የሚፈለግ ይሆናል ማለት ነው። ኤክስ ማይነስ ኤክስ ኖት ዘ ሆል ስኩዌር ፕላስ ዋይ ማይነስ ዋይ ኖት ዘ ሆል ስኩዌር ኢዝ ኢኳል ቱ ሬዲየስ ስኩዌር ነው። ኤክስ ማይነስ ኤክስ ኖት ኤክስ ማይነስ 2 ማለት ነው። ኤክስ ማይነስ 2 ዘ ሆል ስኩዌር ፕላስ ዋይ ማይነስ 3 ዘ ሆል ስኩዌር ኢዝ ኢኳል ቱ 4 ስኩዌር። ይህ ማለት ኤክስ ስኩዌር ማይነስ 4x ፕላስ 4 ፕላስ ዋይ ስኩዌር ማይነስ 6x 6y ፕላስ 9 ኢዝ ኢኳል ቱ 16
now x square plus y square minus 4x minus 6y 4 እና 9 13 እዚህ ጋር ሲደመር 13 ሲቀነስ 16 is equal to 0 ይሆናል። የመጨረሻ ኢኩዌሽን ኦፍ ላይናችን x square plus y square minus 4x minus 6y minus 3 is equal to 0 ይሆናል ማለት ነው። ሌላው ሁለተኛው ምሳሌ find the equation of the circle whose end point of diameter are -1 and 411 ይሄ ጠቅላላ ዲያሜትሩ የተቀመጠበት ፖይንት ነው። ለምሳሌ እዚህ ጋር -1 ከዚህ ደግሞ 411 ተቀምጧል ማለት ነው። ጠቅላላ ዲያሜትሩ ነው ከዚህ እስከዚህ ፖይንት ድረስ ማለት ነው። አሁን የሌለን ነገር ማን ነው ስንል አንደኛ ሴንተር የለም። ሴንተሩን እንዴት ነው የምናገኘው? ደምረን ለሁለት ማካፈል ነው። so 4 minus 1 over 2 comma -1 plus 11 over 2 ደምረን ለሁለት ስናካፍል ሴንተሩን እናገኘዋለን። now 3 over 2 comma 10 over 2 5 ማለት ነው። ይሄ ሴንተር that means x not y not ማለት ነው። x not y not ሌላው አስፈላጊው ነገር እዚህ ቦታ ዲያሜትሩ አንደኛ ሬዲየሱ መታወቅ አለበት። ሬዲየስ ማለት magnitude of diameter over 2 ነው is equal to magnitude of diameter ማለት diameter የምንለው ከ4 እስከ that means initial pointታችን -1 ከሆነ final pointታችን 4 ነው። ስለዚህ 4 ሲደመር 1 ሲቀነስ ሲደመር 1 the whole square ሲደመር 11 minus of minus plus ይሆናል 1 over the whole square divided by 2 ማለት ነው። ይህ ማለት 5 ስኩዌር ሲደመር 12 ስኩዌር ራዲካል ኦቨር 2 ይሄ 13 ኦቨር 2 ይመጣል የመጨረሻው ማለት ነው። ይሄ ምንድነው? ሬዲየስ እና ሴንተር ካገኘን በኢኩዌሽን ኦፍ ላይን አማካኝነት x minus x not the whole square minus plus y minus y not the whole square is equal to r square. X minus x not x minus 3 over 2 the whole square plus y minus 5 the whole square is equal to radical 30 over 2 square 169 169 over 4 ይሆናል። ኦኬ ይሄንን ላባዛው እርስ በርሱ ሲባዛ ምን ይሆናል? እዚህ ጋር x square minus 3 over 2x minus 3 over 2x plus 9 over 4 plus y square minus 10y plus 25 is equal to 169 over 4 ይሄን ኮሌክት ላይክ ተርም እናድርገው x square plus y square minus 3 over 2 minus 3 over 2 minus 3x ይሆናል minus 3x minus 10y 25 plus 9 over 4 9 እና 25 is equal to 1
plus 9/4 25/1 plus minus 169/4 እነዚህ ቁጥሮች ድምራቸው ስንት ይመጣል? 9/4 109 ሲቀነስ 169 -60/4 -15 እነዚህ በጠቅላላ -15 ይሆናሉ። ናው is equal to 0 ስለዚህ ኢኩዌሽን ኦፍ ላይናችን ይሄ ይሆናል ማለት ነው። ሌላው ሶስተኛው አፕሊኬሽን ኢኩዌሽን ኦፍ ታንጀንት ላይን ቱ ኤ ሰርክል የሚለው ነው። ኢኩዌሽን ኦፍ ታንጀንት ላይን ቱ ኤ ሰርክል the equation of the tangent line is given by ኢኩዌሽኑ በዚህ መልኩ ይቀመጣል። ታንጀንት ላይን ብለን የምንጠራው ይሄ በአረንጓዴ የተቀመጠው ላይን ነው፣ ለሰርክሉ ታንጀንት ማለት ነው። ፎርሙላው በተመለከተ x minus x naught times x1 minus x naught plus y minus y naught times y1 minus y naught is equal to r square ነው። የሁለተኛው ፎርሙላ እዚህ ጋር የምትመለከቱት as the center ወይም as origin የሚሆን ከሆነ ነው ሰርክሉ። በዚህን ጊዜ x naught 0 በሚሆንበት ጊዜ y naught 0 በሚሆንበት ጊዜ x times x1 plus y times y1 is equal to r square ይሆናል። ይሄ ኦሪጂን ላይ ሲሆን ማለት ነው። የላይኛው ደግሞ at any point ሴንተሩ በማንኛውም ቦታ ላይ ሲሆን ማለት ነው። እንዴት መጣ ስንል the equation of the tangent line ይሄ ታንጀንት ላይን በአረንጓዴ የተቀመጠው እንዴት መጣ ስንል r1 times r times c times r1 ወይም cr1 is equal to 0 ማለት ነው። r1 r ማለት ቬክተር ነው። ይሄ ቬክተር ነው። that means ምን ተብሎ ነው የሚገለጸው? r minus r1 ማለት ነው times c r1 ማለት ደግሞ r1 minus c ማለት ነው። ስለዚህ is equal to 0 እነዚህ ቬክተሮች ናቸው። በዚህ መልኩ ይቀመጥና አሁን r ማን ነው ስንል x ነው። x minus r1 ማለት ደግሞ x1 እንደዚሁም እዚሁ ላይ አልበቃም ምክንያቱም yም ስላለ y minus y1 ሲባዛ r1 ማለት x1 c ደግሞ x0 x1 minus x0 times y1 minus y0 ማለት ነው። እንግዲህ ይሄ እነዚህ ናቸው እዚህ ጋር የሚባዙት x minus x1 y minus y1 times x1 minus x0 ነው እዚህ ጋር ያለው y minus y0 ኦኬ። ይሄ በጠቅላላ ምኑን ነው ሪፕሬዘንት የሚያደርገው? እዚህ r1 r የሚለውን ሲሆን ይሄኛው ደግሞ ሁለቱ c r1 የሚለው ማለት ነው። c r1 ኦኬ። አንድ ፎርሙላ መጀመሪያው አካባቢ ላይ እዚህ ምዕራፍ ላይ ስንገባ ታስታውሱ ከሆነ v times ሁለት ቬክተሮች v እና u ወይም u times v ማለት is equal to u1 v1 plus u2 v2 የሚል ፎርሙላ ታስታውሱ ከሆነ u dot v is equal to u1 v1 plus u2 v2 የሚል ፎርሙላ ነበረ። I think ኮሎረሪ 5.1 ነው። መለስ ብላችሁ ማየት ትችላላችሁ። በዛ መሰረት ይሄኛውን ልክ ቬክተር u በሉትና የሁለተኛውን ደግሞ ቬክተር v ቢሆን በቬክተር u ውስጥ ይሄኛው u1 ይሄ u2 ነው። በዚህም ላይ v1 v2 አለው ማለት ነው። v1 v2 ኦኬ።
ስለዚህ የሁለቱ ዶት ፕሮዳክት እዚህ ጋር ዩ ዶት ቪ በሚሆንበት ጊዜ ዩ ዶት ቪ እዚ ኳልቱ ምን እያልን ነው? ዜሮ ነው እያልን ነው። ኦኬ ዩ ዶት ቪ ማለት ደግሞ ዩ1 ቪ1 ፕላስ ዩ2 ቪ2 እዚ ኳልቱ ዜሮ ማለት ነው። ዩ1 ቪ1 ማለት ዩ1 የምንለው ኤክስ ማይነስ ኤክስ1 ነው። ኦኬ ታይምስ ቪ1 ማለት ደግሞ ኤክስ1 ማይነስ ኤክስ ኖት ነው። ኤክስ1 ማይነስ ኤክስ ኖት ፕላስ ዩ2 ማለት ደግሞ ዋይ ማይነስ ዋይ1 ታይምስ ዋይ1 ማይነስ ዋይ ኖት ዋይ1 ማይነስ ዋይ ኖት ይሄ ዋይ1 ነው ከላይ የተቀመጠው ዋይ1 ማይነስ ዋይ ኖት is equal to 0 ይሄ ነው። ይሄ እዚህ ጋር የምትመለከቱት ከዚህ እስከዚህ ድረስ ያለው እዚህ ጋር ያለው ነው ከላይ ነገር ግን is equal to r square ነው የሚለው ይሄኛው ደግሞ እኩል ይሆናል 0 ነው የሚለው። ስለዚህ እንዴት ነው ይሄ r square ይሄ 0 መጥቷል። አሁን ምን ማድረግ ይጠበቅብኛል ከዚህ በኋላ የሚለውን ነው ማሳያችሁ። እዚህ አዲስ መስመር ላይ በደንብ ፎርሙላውን ፕሮፊል አድርገው ምንድነው አድም አድርገው x1 minus x not x1 minus x not the whole square plus y1 minus y not ከላይ ሰርክሉ ላይ ማለት ነው the whole square is equal to r square x1 minus x not the whole square plus y1 minus y not the whole square ከላይ መስሉ ላይ ያያችሁት የሰርክሉ ኢኩዌሽን ነው። የሰርክሉ ውስጥ ላይ ያለው የሰርክሉ ኢኩዌሽን እዚህ ጋር ጻፍኩላችሁ ማለት ነው። ከላይ መጨረሻ ላይ ያገኘሁት አንድ ነገር አለ። እሱ ምንድነው x minus x1 times x1 minus x not plus y minus y1 times y1 minus y not እኩል ይሆናል 0 ነበር። ይሄን ኢኩዌሽን ኦፍ ሰርክል ላዩ ላይ አድ አደርገዋለሁ። እዚህ ላይ ከላይ ያገኘሁትን ወይም እዚህ ጋር ያመጣሁትን ኢኩዌሽን ኦፍ ሰርክል ይሄን አሰራሩን አላሳየኋችሁም። ያው ከላይ በሰራነው መንገድ ተመሳሳይ ነው። የሚለየው ሰርክሉ ላይ ያለውን ኢኩዌሽን ፕሮሰስ ስታደርጉ ቀደም ብዬ ያሳየኋችሁ ምስል መሰረት አድርጋችሁ ነው እዚህ ጋር x1 ለምን ሆነ የሚለው ማለት ነው። ስለዚህ ከx1 እስከ x ኖት ነው ራዲየሱ የሚያሳየን እዛ ላይ ስለሆነ ማለት ነው። ኦኬ x1 minus x ኖት the whole square ኢኩዌሽን ኦፍ ሰርክሉን አድ ስናደርግ ላዩ ላይ ታንጀንት ላይን ኢኩዌሽኑን እናገኛለን ማለት ነው። y1 minus y ኖት the whole square is equal to radius square ይሄ ሲምፕሊፋይ ሆኖ ነው ታንጀንት ላይኑን የምናገኘው። እስኪ ሲምፕሊፋይ እናደርገው። ሲምፕሊፋይ ስናደርግ ኮሌክት ላይክ ተርም መረሳት የለበትም። ትንሽ ረዘም ያለ ስቴፕ ይፈጅብናል። ያው የግድ ነው ኢኩዌሽኑ እስከሚገኝ ድረስ ኤክስ ኖት እዚህ ጋር ያለው x1 minus x ኖት እዚህ ጋር ላምጣና ደምሬ ልተንት ነው። x1 minus x ኖት times x1 minus x ኖት ይሄ ሁለቱ ይሄኛውን ነው የሚያሳየን። ኦኬ ፕላስ አሁን ደግሞ y1 በቀኝ በኩል ላስቀምጠው y minus y1 times y1 minus y not y1 minus y not plus y1 minus y not ሁለት ጊዜ ወይም
ራሱን ደግማችሁ ታባዛላችሁ። y1 ማይነስ y ኖት is equal to r ስኩዌር። እዚህ ጋር የጋራ አላቸው። የጋራቸውን አንዱን አወጣለሁ። x1 ማይነስ x ኖት የጋራ ላውጣውና እዚህ ጋር ማን ይቀረኛል? x ማይነስ x1 ፕላስ ከዚህ ውስጥ አንዱ የጋራ ስለወጣሁት አንደኛው ይቀረኛል። ማን ነው እሱ? x1 ማይነስ x ኖት ፕላስ ከዚህም እንደዚሁ አንዱን የጋራ ላውጣ y ማይነስ y ኖት የጋራ ይወጣና y ማይነስ y1 ፕላስ y1 ማይነስ y ኖት ይኖራል ማለት ነው። is equal to r ስኩዌር። በጣም ጥሩ። ይሄን ካደረግን በኋላ x1 በx1 ይጣፋል፣ y1 በy1 ይጣፋል። ስለዚህ ማን ይቀረኛል? x1 ማይነስ x ኖት ታይምስ x1 ማይነስ x ኖት ታይምስ እዚህ ጋር x ማይነስ x ኖት ብቻ ይሆናል። ሶ x ማይነስ x ኖት ፕላስ y1 ማይነስ y ኖት ታይምስ y ማይነስ y ኖት is equal to r ስኩዌር። ይሄ ኢኩዌሽን ኦፍ ታንጀንት ላይን ይባላል ማለት ነው። ኢኩዌሽን ኦፍ ታንጀንት ላይን መለስ አድርጌ ላሳያችሁ። ይሄ እዚህ ጋር ከላይ የተቀመጠው ፎርሙላ ማለት ነው። is equal to r ስኩዌር የሚለው እዚህ ቦታ ላይ የምትመለከቱት ጋር ተመሳሳይ ነው። ከዚህ የመጣ ነው ማለት ነው። ይህንን ካልኳችሁ ምናልባት ኤክስ ኖት እና ዋይ ኖት 0 ቢሆኑ ወይም አት 00 አት ሴንተር ላይ ቢሆኑ ወይም ሴንተራቸው 00 ላይ ቢሆን ምን ይሆናል? እዚህ ጋር x1 ታይምስ x ፕላስ y ታይምስ y1 is equal to r ስኩዌር ይሆናል። as the origin ወይም as the center ቢሆን ይሄ ይሆናል ማለት ነው። እዚህ ጋር as the origin ብሎ x times x1 plus y times y1 is equal to r square የሚለው ፎርሙላ ከዚህ የመጣ ነው ማለት ነው። 00 ከሆነ እዚህ ጋር 0 ይሆናል ማለት ነው። ኦኬ እስኪ ምሳሌ እንመልከት። find the equation of the tangent line to the circle x square plus y square plus 10x plus 2y plus 30 is equal to 0 at the point minus 3 2 minus 3 2 ይሄ x1 ሶሪ ታንጀንት ላይኑ ላይ ነው ያለው x1 yes y1 ማለታችን ነው። ይሄን ሌላው ማን ያስፈልገናል? ሴንተሩ ያስፈልገናል። that means x ኖት y ኖት ማለት ነው። ስለዚህ x ኖት y ኖትን ማግኘት ይኖርብናል ማለት ነው። ኢኩዌሽን ኦፍ ሰርክሉ ስለተሰጠን y ኖት እና x ኖት ማግኘት ቀላል ነው የሚሆነው። እዚህ ጋር ተመሳሳይ ማስቀመጥ ነው አንድ ላይ x square plus 10x አድርጉት plus 10x plus y square plus 2y y square plus 2y plus 13 is equal to 0 ማለት ነው። ይሄ በኮምፕሌቲንግ ዘ ስኩዌር ሜተድ ኳድራቲክ ፎርሙላ ታስታውሱ ከሆነ በኮምፕሌቲንግ ዘ ስኩዌር ሜተድ x 10 ሲካፈል ለ2 ስኩዌር ታደርጋላችሁ ወይም 10 ለ2 5 ነው አይደለ? ስለዚህ x plus 5 the whole square ሲደመር እዚህ ጋር ያካፈላችሁትን ቁጥር በኮምፕሌቲንግ ዘ ስኩዌር ሜተድ ወይም እንደዚህ እናርግ። ምናልባት ኮምፕሌቲንግ ዘ ስኩዌር ሜተድ ካረሳችሁት እዚህ አንድ ስቴፕ ላስኪደውና ታስታውሱት ይሆናል። x square plus 10x plus 25 minus 25 plus y squareንም በዚሁ ልቀጥለው y square plus 2y minus
1 ፕላስ 1 ወይም ፕላስ 1 ማይነስ 1 ይሄኛውም ማይነስ ፕላስ 1 ማይነስ 1 ፕላስ 13 is equal to 0 ማለት ነው። ለምንድን ነው እዚህ ጋር ፕላስ 25 ማይነስ 25 ያደረኩት? በኳድራቲክ ፎርሙላ መሰረት b ኦቨር 2 ዘ ሆል ስኩዌር አድ እናደርጋለን። ፕላስ ኦር ማይነስ አድ እናደርጋለን ማለት ነው። b ኦቨር 2 ዘ ሆል ስኩዌር b ኦቨር 2 ዘ ሆል ስኩዌር ማለት አሁን በዚህ ጊዜ b ስንት ነው? 10 ነው። 10 ሲካፈል ለ2 ስኩዌር አድ ስናደርግ ላው መደመርም መቀነስም ደመርኩ ቀነስኩ። አሁን ይሄ ኢኩዌሽኑን አይቀይረውም፣ ግን እዚህ ጋር ፎርሙን ያስተካክልልኛል። እዚህ ጋር ኮምፕሌቲንግ ዘ ስኩዌር ሜተድ ይሆናል። ኮምፕሌቲንግ ዘ ስኩዌር ይህ ማለት x + 5 ዘ ሆል ስኩዌር ይሆናል። ያሰመርኩበት ብቻ ማለት ነው። ከዛስ ማይነስ 25 እንዳለ ይቀመጣል። ፕላስ በተመሳሳይ ይሄኛው y + 1 ዘ ሆል ስኩዌር ማይነስ 1 ይሆንና ፕላስ 13 is equal to 0 ነው የሚሆነው። ኦኬ x + 5 ዘ ሆል ስኩዌር ፕላስ y + 1 ዘ ሆል ስኩዌር ማይነስ 25 ማይነስ 1 ፕላስ 30 ቁጥሮቹን አንድ ላይ አደረኳቸው ወደዚህ ኮሌክት ላይክ ተርም ተመሳሳዮችም ማለት ነው። ሶ x + 5 ዘ ሆል ስኩዌር x + 5 ዘ ሆል ስኩዌር ፕላስ y + 1 ዘ ሆል ስኩዌር is equal to ይሄን ከኩል ይሆናል ወደዛ ልውሰደው 13 ይመጣል። 13 ማለት r ስኩዌር ነው። እነዚህ ኢኩዌሽን ኦፍ ሰርክሉ በዚህ መልኩ አስተካከልኩት። አሁን ግን ሴንተሩን አግኝቼዋለሁ። ሴንተሩ -5 እና -1 ነው። ከየት መጥቶ ነው? x + 5 ዘ ሆል ስኩዌር is equal to 0 ብላችሁ ስትሄዱ የx ዋጋ እዚህ ጋር -5 ይሆናል። የy ዋጋ ደግሞ -1 ይሆናል ማለት ነው። ስለዚህ ሴንተሩ ተገኘልኝ። ራዲየስ ስኩዌሩም ተገኝቷል። ጥያቄው ምንድነው? ታንጀንት ላይን ነው። ታንጀንት ላይን ከላይ በፎርሙላችን መሰረት x - x0 ታይምስ x1 - x0 ፕላስ y - y0 x - x0 x1 - x0 y - y0 ታይምስ y1 - y0 is equal to r ስኩዌር አይደለ? ፎርሙላችን ኢኩዌሽን ኦፍ ታንጀንት ላይ እንተካቸው። አሁን እዚህ ጋር x ማይነስ x0 ስንት ነው? -5 ነው። ስለዚህ ፕላስ 5 ይሆናል። ፕላስ 5 ታይምስ x1 - x0 x1 ደግሞ ይሄው ከላይ -3 ነው። ስለዚህ x1 -3 ነው። -3 x0 -5 ነው። ስለዚህ ፕላስ 5 ፕላስ y - y0 ታችን ፕላስ 1 ማይነስ ኦፍ ማይነስ ስለሚሆን ነው። y1 2 ነው። 2 ሲቀነስ 1 ፖዚቲቭ 1 ይሆናል። እዚህ ኢኳል ቱ r ስኩዌር 13 ነው። ኦኬ እዚህ ጋር 2 ስንት ይመጣል? 2x ሲደመር 10 ፕላስ 3y ፕላስ 3 is equal to 30 2x ፕላስ 2y is equal to 0 ይሆናል ማለት ነው። ይሄ ይጣፋል። 10 ሲደመር 3 13 ሲቀነስ 13 0 ይሆንና ይሄ ኢኩዌሽን ኦፍ ታንጀንት ላይኑ 2x ፕላስ 2y is equal to 0 ይሆናል ማለት ነው። በዚህ መልኩ ነው የሚሰራው። ሌላ የመጨረሻ ምሳሌ find the equation of the tangent line through r1 34 a point on a circle x square plus y square is equal to 25 ኦኬ እዚህ ጋር x ኖት እና y ኖት 0 0 ማለት ነው። 0 0 ስለተሰጠ r1 አለኝ። ሶ ሴንተር ላይ ሲሆን ከላይ ፎርሙላ ጽፌላችሁ ነበር x times x1 plus y times y1 is equal to r square ነው ብለናል። በዚህ መሰረት x times x1 ማለት 3x ማለት ነው። 3x plus
ዋይ ታይምስ ዋይ 1 4 ሲባዛ በዋይ 4y ማለት ነው is equal to r square 25 ስለዚህ ኢኩዌሽን ኦፍ ታንጀንት ላይናችን 3x + 4y is equal to 25 የሚለው ይሆናል ማለት ነው። ሲምፕል ነው፣ ቀላል ነው። የዛሬው ቪዲዮ ይሄንን ይመስል ነበር። ስለተከታተላችሁ አመሰግናለሁ። ቪዲዮውን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ አትርሱ። በሚቀጥለው በሌላ ርዕስ እንገናኛለን። ቻው።